ጠርቼ መንገድ ላይ ያስቀመጥኳችሁ ስራውም አልተሳካም። ምን ነካ? ቆይ ውሃ ላምጣልህ። አረ ኖርማል ነው። ስራው ደግሞ ያንተ ብቻ አይደለም የኔም ጠሞብኛል። እናንተ እኛን ነው? አዎ እናንተ ነው። ስንት ነገር በምትሰሩበትና በምትቀይሩበት ጊዜ እዚህ ቁጭ ብላችሁ ድንጋይ ታሞቃላችሁ። አንቺ ምን ታውቂያለሽ ስለኛ በሙሉ ኮንፊደንስ እንደዚህ የምትናገሪው? ስትታዩ ታስታውቃላችሁ። ምድረ ስራፈት ደግሞ እንደዚህ ስታወሩ ደህና ስራ መሰሩ አትመስሉ። አንቺ ዝም ብለሽ አፍሽን አትክፈች። አሁን ከፊቴ ጥፊ ካፈርስ አልተባልቅሽ። ለራሴ መሮኛል መጣ ታደርቀኛለች እኮ እኔ ምን አልኩኝ? ስትታዩ የመረረው ፊት ነው ያላችሁ። አሁን ምሬታችሁን ተውና ተነሱ ስራ ስሩ። ከዛ ችግራችሁን አስለቅቁ። የእናንተ ችግር ነው ለህዝቡ የሚተርፈው። አንተ ጠንያም ችጋራም መስራት እንዳለብህ ስላስታወስኩ ነው እንደዚህ የምትፎገለው። አንቺ አሁንስ አበዛሽው። አንተ ቦርጫም መቼም በልታ አይሆንም። ይሄን ቦርጫ መጣው በጭንቀት ይሆናል እንደዚህ ቦርጫም ይሆንኩ። ጠንያም ችጋራም የቀበሌ ብርጭቆ ይመስልክ ሰውዬ። እስኪ አንቺ መጣኝ ይሆንክ አዘንተኛ ይመስልክ ሰውዬ። ዛሬ ገላታለሁ። አረና ባከቷት ይችን ሰበብ ትሆንብሃለች። የራሳችን ችግር ይበቃናል።